አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን እህቶቼ፣ ወገኖቼ፣ ወንድሞቼ ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ የምናቀርበው ስለዚህ ሀገር ትዳር እንዲሁም ህይወት አስቸጋሪ እንደመሆኗ እህታችን ትንሽ ልታብራራልን ትፈልጋለች። እሺ እንኳን ደህና መጣሽ እህቴ። እንኳን ደህና ቆየሽኝ። ደህና ነሽ ወይ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነው? አሰላሙ አለይኩም። ወአለይኩም ሰላም። እሺ እና የዛሬው ርዕስ ምን መሰለሽ? በፊት ጊዜ ባለፉት ከስንት ዓመታት በፊት ጅንጅን የሚባለው ነገር መጀናጀን የሚባለው ነገር ሐራም ነው፣ አትጀናጀኑ፣ በሐላል ግቡ፣ ቀጥታ ወደ ሐላል ግቡ የሚባል ምክር ወደ እህቶቻችን ወደ ወንድሞቻችን ሲሰነዘር የቆየ ነበረ። አሁን ላይ ግን እንደ ግል ማስተያየት ወይም ደግሞ የብዙዎች ጥያቄ እንደሆነው መጀናጀን ቆንጆ ነው የሚባለው አሁን እያመዘነ ነው። ኦኬ ያ ማለት ቆንጅናው ምንድነው? ማንነቷን መታወቅ፣ ቶሎ ደግሞ ሳታውቂው መጀናጀን ማለት በነገራችን ላይ በብዙ ነገር ሰዎች ይከፍቱታል፣ በብዙ ነገር ይወስዱታል። መጀናጀን ዝም ብሎ አለ አይደለ? መደበሪያ ምን ማለት ነው? ለትዳሩም ሁሉም መጀናጀን ብለው ስም ሰጥተውታል። እንደኔ ደግሞ የግል አስተያየት መጀናጀን የሚባለው አንድ ሴት ለትዳር የምታስበውን ወንድ ተጀናጀነችውና በቀናቶች በሰዓታት ውስጥ ወደ ሐላል ወደ ትዳር የሚገቡበት ነገር አለ። ይሄ አሁን እህቶቻችን ላይ በጣም ጉዳት እያመጣ ነው ያለው። ማንነቱን ሳታውቀው በቃ ትዳር የሚባለው ነገር በቃ ጊዜ ማቃጠል የለብኝም፣ እሱ ጥሩ ሰው ነው። ታውቂያለሽ፣ አንድ ወንድ ሴት ልጅ ለማግኘት ሲል ያለው የሌለውን አለኝ የእሱ ያልሆነውን እኔ እያለ በቃ እጁ ለማስገባት ሲል ሴቶች እህቶቻችን በዚህ እየታለሉ ይገቡና ከዛ በኋላ አረገዝኩ ስትል ጥሏት ይሄዳል። ያስኩ ስትል ይቀማታል። ይሄ ነው አሁን እህቶቻችን ላይ እየተፈጸመ ያለው እና እኔ በአሁኑ ሰዓት የምመክረው ለእህቶቼ ቶሎ ቸኩሎ ወደ ትዳር ከመግባት ይልቅ መጀመሪያ መፈታት፣ መተማመን ትዳር ከመግባታችሁ በፊት ይሄን ነው። በተለይ ስደት ላይ ያሉ ልጆቻችን በኮንትራት ቤቱና እሱ ኢጃዛ ቤቱ ነው ጀነጅናታል። ቀጥታ መታ ነው የምትገባው፣ በአካል ምኑንም ሳታውቀው ማለት ነው። ሀታ ቀና ወራቶች ሳትተዋሉ ማንነቱን ሳታውቅ ከገባች በኋላ ይሄ ነገር በጣም እየበዛ ነው ያለው እና አሁን የምመክረው እንደ እህቶቼ እንደ ወንድሞቼ የእውነተኛ ትዳር ፈላጊ ከሆናችሁ ቀናቶችን አስረዘሙና ተዋወቁ ነው። ተዋውቃችሁ ተጋቡ። ሳትተዋወቁ ገብታችሁ አታልቅሱ። ገብታችሁ በጣም ስቃይ በዛ። ከዛም ላይ ከእናቶች ከተገቡት ስቃይ እንደገና ልጅ ይፈጠርና ልጅ ምን ዘንብ አለበት? ልጅ እየተሰቃየ ያለ እናት ያለ አባት ማደግ እየመጣ ነው እና ዛሬ ባየነው ኤምባሲ ላይ ሄጄ ነበር እና ዛሬ በቃ እሱ ምንም የለኝም፣ ለጡጤ መግዣ ለወተት መግዣ የለኝም፣ ለአፋዛ መግዣ የለኝም፣ ልልክ ነው እሱ አይረዳኝም። እንዲህ የሚሉ ሴቶች በጣም ብዙ ናቸው። ያ ማለት ራሳቸውን ሳይመጥኑ ማግባቱ ራሱ አይፈቅድላቸውም እንኳን መውለድ ማለት በትክክል እና እንደዛ ይሄን ለማለት ፈልጌ ነው። በቀጣይ ደግሞ በሌላ ርዕስ እስከምንገናኝ ደህና ሁኑ። በጣም አመሰግናለሁ ስለሰጠሽን አስተያየት ማለት ነው እና በጣም በትክክል እኔ ራሱ በአካልም እንዲሁም በስልክም በሶሻል ሚዲያም ያጋጠመኝ ነገር ነው ያነሳሽው። በትክክል ብለሻል። ብዙዎቹ ምንንም ሳያጸኑት ሰውየውን ሳያውቁት በአካል በስልክ እንደተጀናጀኑ ይጋባሉ። ከዛም በኋላ ትዳር ላይ ሲመሰርቱ በትዳር ውስጥ አብረው እየኖሩ ብዙ ችግር ይፈጠራል። አንደኛ በገንዘብ ዙሪያ ከስራ ስትመጣ ሴቷ ገንዘብ እሸት አለ፣ ሻንጣ ሁሉ የሚፈትሽ ወንድ አለ። እንደገና እኔ ያየሁት ማለት ነው ያጋጠመኝ ነገር ልጅቷ ተዋወቁ፣ ተጋቡ።
በእርግጥ በብዙ በዛ ያለ ወይም ገባ ያለ ግንኙነት የላቸውም። ያው እንደተጀናጀኑ ተጋቡ። ከዛም በኋላ መውለድ መጣ፣ እርግዝና መጣ። በእርግዝና ሰዓት ሰውየው ሊያያትም ሊረዳትም ሊጠይቃትም አልፈለገም። እንደውም ያስፈራራታል፣ ይዘትባታል። ከወለድሽ በኋላ ፈታሻለሁ ምናምን የሆነ ያጨናንቃታል። እና ከዛ ልጅቱ ወለደች። እሱ በቅርብ ሄዶ ኢትዮጵያ ኢቃማ ሊያመጣ በሄደበት ሰዓት እያወራት እያለ በስልክ ልጆች አየች ከሱ ጋር ማለት ነው። ከዛ ምንድን ነው ምናምን ስትለው አይመለስላትም። ከዛ በሁለተኛ ጊዜ እንደዚሁ ስታወራው አየች 2 ልጆች ካሁን። ከዛ ያው እሷ እንደምታወራው አላሰበም ልጁና እንደምሰማው አላሰበም። እና እኔ እኮ ያው አሁን ለጊዜው ነው እንጂ አልፈልጋትም፣ አሁን ሲሄድ እፈታታለሁ ምናምን ሲል ለሚስቱ ሲያወራ ሰማችሁ። ይቺ ልጅ ሰው የላትም እዚህ ሀገር እና ሰው የላትም፣ ብቸኛ ናት። ሰዎች እየረዷት ምናምን ነው። ምጥ በያዛት ሰዓት በምጥ እንኳን በያዛት ሰዓት ከጎኗ አልነበረም። እና ከዛ ኢቃማውን ይዞ መጣ። ይዞ ከመጣ በኋላ ያስፈራራታል፣ ይዝትባታል። ልጅሽን ወደ ሀገር ላኪና በቃ እኔ እኮ ፈታሻለሁ፣ ነገር ግን የምፈታሽ እንዲሁ በነፃ አይደለም፣ 5000 ሪያል ከሰጠሽኝ እፈታሻለሁ እያለ ያስፈራራታል። ልጅቱ ምንም ቤተሰብ የላትም እዚህ፣ ጓደኛ በውጭጭ ምናምን ነው የምትተዳደረው። እና ልጅቱ ይህን ነገር እንትን ስትል እኔ በጣም ተናደርኩኝ። ለምን እንደዚህ ይሆናል በእህቶቻችን ላይ? ለምን ሴት ልጅ በሰው ሀገር ለምን ትቀጣለች? ለምን ላቧን ጠብ አድርጋ ሰርታ ነው የምታድረው? ይቺ ልጅ አምናው ገባችበት። ነገር ግን ይህን በደል ሲፈጽምባት በጣም ከባድ ነው። እና እኔም እህቴ እንዳለችው ሳትጠናኑ ሳትተዋወቁ ግዴታ በስልክ ብቻ ስላወቃችሁት ትዳርን አትመስርቱ። አሁን በአብዛኛው በቃ ሴቶች ትዳር የመመስረታቸውን እንጂ ሌላ ነገር እንደሚከተላቸው ከኋላ ምንም የሚያውቁት ነገር የለም። እና ይህን ነገር ለምን ይሆናል? እህቶቻችን ለምን ይጎዳሉ የሚለውን ነው። ያው ዛሬ ትንሽ ይሄን ያህል ካወራነ በጣም አመሰግናለሁ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። እህት ወንድሞቼ፣ ያው ራሳችንን መጠበቅ አለብን። በስልክ የመጣ ለትዳር ይሆንናል ብለን ማሰብ የለብንም ላለሁኝ ከልብ አመሰግናለሁ።